እንዴት ወደ ኋላ ቀረን ካላችሁ ግብጾች አምጥተው ይጫኑብን። ኦርቶዶክስ የሚባል አምጥተው ድርጅት ነው። ታቦት ግራር እንጨት ነው። አስረግጠን እንናገራለን። ከግራር እንጨት የሚቀረጽ ነው። እኔ የአማራ ህዝብ ነፃ ማውጣው ነኝ። እኔ እውነቱን እንገራችሁ ወጣት ተከተለ ዝም ብለን ገና ጉዱን ገላልጭ ይሄንን በአማራ ላይ የተጫነን አዚም የድሮውን ላሊበላ እንቀርጻለን። እንዴት ወደ ኋላ ቀረን ካላችሁ ግብጾች አምጥተው ይጫኑብን። ኦርቶዶክስ የሚባል አምጥተው ድርጅት ነው። በኦርቶዶክስ ሰበብ አምጥተው ጭነውብን ቁጭ አድርገዋል። ዓለም ነው አማራን ገደል ከተቱ ነጮች ሆን ብለው 33 ቀን በዓል እኮ ነው። መጽሐፍ ቅዱስ ላይ የት ነው ብለህ የትም አታመጣ። ሙጀሊዮን ሲነቅስ ይውላል እዛ በእንትን ገዳም ቁጭ ብሎ ጸጉሩን አስረዝሞ እንደ ጃማይካ ስራ የጠላ ነው። ባይዘው መነኩሴ ማለት ስራ የጠላ ነው። አንድ ሰው መንኩሶ ገዳም ገባ ማለት ምን ማለት ነው? ቅማል ለመብላት ቁንጫ። በአብዛኛው ደግሞ ስንፈተ ወሲብ ሲያጋጥመው ነው የሚገባ። ትልቅ መቀመጫ ሚስት ካለች እሱ ሲወቅት ያድራል እንጂ በምንም ታምር ወሸናው ሲሞትበት ግን ቀጥታ መነኩሴ ነው ብሎ ይገባል። በአብዛኛው መነኩሴ አይታችሁ ከሆነ ሴት ማድረግ ያቃተው ብቻ ነው የሚገባ። ማረግ የቻለ መነኩሴ አይገባ። እንዴት አድርጎ ያችን ትልቅ መቀመጫ ጥሎ ይገባል? እንትን ያደርጋል እንዴ? ቅዱስ ገብርኤል እኮ ኃያል መልአክ ነው። ገብርኤል እኮ ወርቅ ይሸልምሻል እንጂ ወርቅ አይቀበልም። እግዚአብሔርን ባይዘው በጉቦ ማታለል የሞከረው አማራ ነው በዚህ ምድር ላይ። በምን ሙዳየ ምጽዋት ወስዶ በመስጠት ጊዮርጊስ ወይ የዛሬ ዓመት ስለባ አሁን ልጅ ለሌላት ልጅ ከሰጠ ለዛ እንትን ውሸት ነው። እግዚአብሔር የሁሉም ፈጣሪ ነው። እግዚአብሔር ምድርን ፈጥሯል፣ ሰማይን ፈጥሯል። ይሄ ሁሉ ነገር የምታዩ የእግዚአብሔር ነው ብለን ካሰብን there is no property የኔ አንድ ፕሮፐርቲ የለኝም፣ ምንም የለኝም ንብረት። እግዚአብሔርን ማታለል ይቻላል ወይ? አማራው በተለይ ኦርቶዶክስ ትሄጃለሽ ልጅ ከሰጠኝ ምን አመጣለሁ ይባላል። ንገሪያቸው እንናገር። እውነታ ነው። እዚህ ነው ይላል ሸራር አንድ ሰናሰሰው ምን አባት ቁጭ ለታኛል ቀጥል ሸራር ሰው ይንቃ። this is activist ሞታ ቀራኒዮ ይሄ ነው አክቲቪስት ማለት በጣም የተማረ መሆን አለበት። አሁን ታማኝ ወይ በየነ አክቲቪስት ሊሆን አይችልም። የሚገርምሽ ቤተልሔም ዳኛቸው ኖ ዳር 6 graders እኔ ነኝ አሁን አክቲቪስት መሆን ያለው። ይሁን ማኛውን ሊሆን አይችልም። አይቻለሁ አጌታ ማለት አሁን እሱ አክቲቪስት መሆን አይችልም። አይሆንም። ተገለባባጭ የማይረባ ትምህርትም የለው። እኔ አሁን አክቲቪስት ነኝ። አክቲቪስት ማለት ደግሞ ሶሻል ኤንድ ፖለቲካል ቼንጅ እንዲመጣ የሚሰራ ማለት this my job anyways። ክሪቲሲዝም አትፍራ ጴንጤ፣ ክሪቲሲዝም አትፍራ ኦርቶዶክስ። you have to accept that እኔ I'm an activist because I can talk what I want። እያንዳንዱ የፈለኩት እናገራለሁ። I'm activist። ታቦት ግራር እንጨት ነው። አስረግጠን እንናገራለን። ከግራር እንጨት የሚቀረጽ ነው። ከእብነበረድ የሚሰራል። ወርቅ የለም፣ ውሸት ነው። የሙሴ ጽላት እኮ ኢትዮጵያ ውስጥ የለም። አንድ ተራ ያፈረሰ የጎጃም ካህን 4 ኪሎ ጀርባ ላይ ጉራጌው እስላሙ በግራር እያስቀረጸ ብልጭጭ ነገር እየለጠፈ ለገበሬው መልሶ ይሸጣል። ይሄንን ህዝቡ እየነቃ አጋንንት አጋሜ የባረከው የመርካቶ ሌባ ጉራ የባረከው ሳውሪዎስ የባረከው አቡነ ከድር የባረከው ታቦት